በመጨረሻም የአቶ ጌታቸው ረዳ የአሰብ ጉዞ ሚስጥር ታወቀ። አቶ ጌታቸውና አምባሳደር ሬድዋን ሁሴን ባለፈው ሳምንት ከአሰብ 55 ኪሎ ሜትር ርቀት ቡሬ ግንባር መገኘታቸው ትኩረትን ስቦ ነበር። የዚህ ጉዞ ዓላማ ሚስጥር በመጨረሻም ታውቋል። አፍሪካን ኢንተለጀንስ የጉዞ ሚስጥር ይፋ አድርጎታል። ሻዕቢያን ለማስወገድ የጦሩ ግስጋሴ እንዲቀጥልም አዘዋል። ባለፈው ሳምንት መጀመሪያ አቶ ጌታቸው አምባሳደር ሬድዋን ሁሴንና አቶ ፍቃዱ ተሰማ በቡሬ ግንባር ቅኝትና ጉብኝት ማድረጋቸው እጅግ ትኩረት የሳበ ጉዳይ ነበር እና አቶ ጌታቸው የጉዞአቸው ዓላማ ምን እንደነበር በወቅቱ የተገለጸ አልነበረም። ሚስጥራዊ መረጃዎችን አነፍንፎ በማውጣት የሚታወቀው የፈረንሳይ አፍሪካን ኢንተለጀንስ በጉዳዩ ላይ ምንጮች ነገሩኝ ያለውን መረጃ ይዞ ወጥቷል። ዘገባው አቶ ጌታቸውና አምባሳደር ሬድዋን ሁሴን ሻዕቢያን ለመገርሰስ ከሚታገለው የቀይ ባህር አፋር ዲሞክራሲያዊ ድርጅት መሪ ጋር መወያየታቸውን ዘግቧል። ውይይቱ በሰመራ ከተማ እንደተደረገ የጠቆመው ዘገባው ሻዕቢያን ለማስወገድ መደረግ ስላለባቸው ጉዳዮች በስፋት ተወያይቷልም ብሏል። እንደሚታወቀው ይህ ታጣቂ ኃይል ባለፈው ሳምንት ተጨማሪ ኃይል አሰልጥኖ ያስመረቀ ሲሆን ወደ ኤርትራ እርምጃ መጀመሩን ይፋ አድርጎ ነበር። ይህ የቀይ ባህር አፋር ታጣቂ ድርጅት ሻዕቢያን ከስልጣን ለመገርሰስ የሚንቀሳቀስ ኃይል ሲሆን በቅርቡም ግዙፍ የሆነ ኃይሉ ወደ ኤርትራ እርምጃ መጀመሩንም ይፋ አድርጓል። ቡድኑ ከቀናት በፊት ባሰራጨው የቪዲዮ ክሊፕ ላይ ከፍተኛ ቁጥር ያለው ጦር እንዳለውም ያሳያል። ኃይሉ ኤርትራ ጦር ላይ እርምጃ መውሰድ የጀመረ ሲሆን በቅርቡ አስመራ ጠብቁን የሚል ንግግርም አሰምቷል። ከኢህአዴግ ዘመነ መንግስት አንስቶ በ4 ኪሎ መንግስት ሲደገፍ የቆየው ይህ ቡድን በተለይም ባለፉት 2 ዓመታት ወታደራዊ ጡንቻው እንደፈረጠመ መረጃዎች ይጠቁማሉ። ቡድኑ በሰው ኃይል በስልጣናና በሎጂስቲክስ አቅሙ አሳድጓል የተባለ ሲሆን ለሻዕቢያ የስልጣን ስጋት ከሆኑ አካላት መካከል በቀዳሚነት ይጠቀሳል። አሁን ባለው ሁኔታ የኤርትራ መንግስት የሚፋለሙት 2 ኃይሎች ናቸው። አንደኛው ብርጌድ ንሓመዱ ሲሆን መሰረቱን በዲያስፖራ ኤርትራ ያለ ያደረገ ኃይል ነው። ሌላኛው ደግሞ በነፍጥ እየተንቀሳቀሰ ያለው የቀይ ባህር አፋር ዲሞክራሲያዊ ድርጅት ነው። በዓለም አቀፍ ተቃውሞ ላይ የተመሰረተ እንቅስቃሴ ሲያደርግ የቆየው ብርጌድ ንሓመዱ ከቀይ ባህር ዲሞክራሲያዊ ድርጅት ጋር በጋራ በመሆን ግንባር ፈጥሮ ወደ ነፍጥ ፍልሚያ በመግባት ከድርጅቱ ጋር መግባባት ላይ የደረሰ መሆኑን ከዚህ ቀደም ማሳወቁ ይታወሳል።